بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞቼና እህቶቼ ባላችሁበት ያላህ ሰላም በእናንተ ላይ ይሁን እያልኩኝ ኢንሻአላሁ ተዓላ ዛሬ ደግሞ በአዲስ ፕሮግራም መጥቻለሁ። የፕሮግራሙ ርዕስ ደግሞ ወደ አኺራ ጉዞ ነው የሚለው። ይመልቱ ጋር አኺራ በኦሮሚፋ በአማርኛ ደግሞ ወደ አኺራ ጉዞ ነው የሚለው። ኢንሻአላህ አላህ ካገራልኝ ለተወሰኑ ወራት የሚቀጥል ይሆናል ፕሮግራሙ። በየሳምንቱ አንዳንድ ቪዲዮዎችን የምንሰራ ይሆናል ማለት ነው አላህ ከፈቀደልን። አላህ ካገራልን ስለ አፍወን አጠቃላይ ስላለው ጉዳይ ከስር ጀምሮ ከሐያት الدنيا ጀምሮ ሞት እስከ አኺራ ድረስ የቀብር ህይወት እንዴት ይመስላል የሚለውን ነገር አብረን የምናይ ይሆናል። ያን ነገር አብረን ከማየታችን በፊት ግን መጀመሪያ ሁለት ነገሮችን በደንብ አድርጋችሁ አስተውሉልኝ። መጀመሪያው ማስተዋል ያለባችሁ ነገር ሐያ የሚባለው ነገር ህይወት የሚባለው ነገር በሶስት እንደሚከፈል ብዙ ዑለሞች በሶስት ከፍለውታል። አንዳንድ አራት የሚያደርጉት አሉ። ወላኪን ዲፍረንሱን ስንመለከት ግን በሶስት ነው የሚከፈለው። በሶስት እንዴት ተደርጎ ነው የሚከፈለው? የመጀመሪያው ሐያት الدنيا ነው የሚባለው። የእናታችን ማህፀን ውስጥ ከተጸነስንበት ቀን ጀምሮ እስከ ለተ ሞታችን ድረስ ያለው ጊዜ ሐያት الدنيا ነው የሚባለው፣ የዱንያ ህይወት ይባላል። ከዚያ በኋላ ደግሞ ሁለተኛው ህይወት ደግሞ ሐያት البرزخ ይባላል፣ የቀብር ህይወት፣ የበርዘኽ ህይወት ማለት ነው። እሱም ራሱን የቻለ ሌላ ህይወት ነው። ሶስተኛው ደግሞ ሐያት الآخرة ይባላል። ሰው ከሞተበትና ከተቀበረበት ቦታ ተቀስቅሶ ወደ አላህ Subhanahu Wa Ta'ala የሚሄድበት ሂደት ነው ማለት ነው። ሄደን የምንተሳሰብበት ሂደት ነው። አላህ Subhanahu Wa Ta'ala ሁሉንም ያቀልልን እያልኩኝ እነኚህ ሶስቱ የተለያዩ ናቸው ስንል ልዩነታቸው ምኑ ጋር ነው ሲባል አንደኛ ነገር የጊዜ ልዩነት አላቸው። የጊዜ ርዝመት በጣም ልዩነት አለው። ሐያት الدنيا የሚባለው በጣም አጭር ነው። ከቂያማ ከሐያት البرزخ አንፃር ካየነው በጣም ትንሽ ነው። ለምሳሌ 1400 ዓመት በፊት የሞቱ ሰሃቦች አሉ ረድዋኑላሂ ዐለይሂም ጀሚዓን። እነዚያ ሰሃቦች 1400 ዓመት ሙሉ መሬት ስር ነው ያሉት ተቀብረው። ወላኪን እነሱ የኖሩት 70 ዓመት 80 ዓመት ቢሆን ነው። 80 ዓመት የኖረ ሰው ደግሞ 1400 ዓመት ጋር ስናከፋፍለው ወደ 7-8% ቢጠጋ ነው ይሄኛው ከዚህኛው አንፃር። ከዚህ በኋላ ቂያማ ለመቆም ደግሞ ምን ያክል ጊዜ እንደሚፈጅባትም አናውቅም። ስለዚህ ዱንያ ላይ የምንኖረው ህይወት ይልቅ እስከ ቂያማ ድረስ ቀብር ውስጥ የምንቆይበት ጊዜ በጣም ረጅም ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ ከክስተቶች ልዩነት ነው። ክስተቶች በዱንያ ላይ ሲከሰቱ ሁሉም ነገር የራሱ የሆነ ህግ አለው። ዱንያ ላይ ሲከሰት የግራቪቲ ህግ አለ። አሁን ለምሳሌ የስበት ህግ የሚባለው ያ ብቻ አይደለም፣ በጣም ብዙ ህጎች አሉ። በኬሚስትሪ ደረጃ የምትማረው፣ በፊዚክስ ደረጃ የምትማረው፣ በተለያዩ ነገሮች ላይ የምትማራቸው ህጎች አሉ። እነኚህ ህጎች ወደ አኺራ ሊወሰዱ አይችሉም፣ ወይ ደግሞ ወደ ሐያት البرزخ ሊገቡ አይችሉም። ዱንያ ላይ ያለው ነገር፣ ዱንያ ላይ ያለው ስርዓት አጠቃላይ የሚያልቀው እዚሁ ዱንያ ላይ ነው። እዚሁ ዱንያ ላይ ነው እንጂ የሚጠቅምክ ወደ አኺራ ከሄደ አለቀ خلاص። እዚያም ሌላ ራሱን የቻለ ህግ ነው ያለው ማለት ነው። ስለዚህ ዱንያ ላይ ያለውን ነገር ወደ አኺራው ጉዳይ ላይ አፕላይ አድርጌ እስቲ ነገሩን ይሄኛውን እዚያ ጋር አስገብቼ አቅሌ ከተቀበለልኝ ካልተቀበለልኝ የሚል ነገር የለም ማለት ነው። ምክንያቱም ጉዳዩ እኛ የምናውቀው ወይ ደግሞ የምንኖርበት ህግ ሳይሆን ራሱን የቻለ የራሱ ህግ ስላለው ሁሉም ዓለም፣ የዱንያው ዓለም ሌላ የራሱ ህግ አለው፣ የአኺራው ዓለም የራሱ ህግ አለው። አለቀ። ስለዚህ ይሄን ተከትሎ ደግሞ ሁለተኛ የምታስተውሉልኝ ነጥብ ይመጣል ማለት ነው። የአኺራን ጉዳይ ህይወቱ ሌላ ህይወት ነው ካልን ሌላ የሆነን ህይወት ደግሞ አሁን ያለንበት ህይወትን ተንተርሰን መገመት አንችልም። ከዚህ ጋር አመሳስለን መናገር አንችልም። ስለዚህ የግድ በአኺራ ጉዳይ ላይ ነስ ያስፈልጋል። የሆነን ነገር አስቀምጠን ስንናገር ስለ አኺራ ነገር ሰው ከሞተ በኋላ እንደዚህ ይሆናል የሰው ነፍስ እኮ እንደዚህ ናት ብለን ለመናገር የግድ ሸሪዓዊ የሆኑ የአላህ Subhanahu Wa Ta'ala ቃል ወይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ግዴታ ያስፈልጋል። ምክንያቱም የማናውቀው ነገር ስለሆነ የማናውቀውን ነገር ለመናገር ደግሞ የሚያውቅ ሰው ወይ ደግሞ የሚያውቀው የፈጠረው አምላክ ለኛ መንገር ስላለበት። ስለዚህ ሁለቱን ነገር ያዙልኝ። የመጀመሪያው ሁለቱ ዓለም እንደሚለያይ፣ የዱንያ ህይወት ሌላ፣ የአኺራ ህይወት ሌላ፣ የቀብር ህይወት ሌላ፣ ሶስቱም የራሳቸው የሆነ ህግ እንዳላቸው እንወቅ። የዱንያን ህግ አኺራ ላይ ወስደን አፕላይ አድርገን አይ አእምሮ ያልተቀበለልኝ የሚባል ነገር የለም። ለምሳሌ ያክል አኺራ ላይ ሰዎች እኮ አላህ ፊት ሲቀርቡ يوم تشهد عليهم ألسنتهم وأيديهم وأرجلهم قالوا أنطقنا الله الذي أنطق كل شيء
አላህ Subhanahu Wa Ta'ala ቂያም ዕለት ምድር እንድትናገር ያደርጋል የሰው እጅ እንዲናገር ያደርጋል እግር ይናገራል ምላስ ይናገራል ጆሮ ይናገራል እንዴት አድርጎ ነው የሚናገረው እንዴ ጆሮ አፋለው እንደሚናገርበት ማለት አንችልም ምክንያቱም የራሱ የሆነ ህግ ስላለው አኺራ የራሱ ህግ አለው ቀብርም የራሱ ህግ አለው ዱንያም የራሱ ህግ አለው አንደኛው ይሄኛው ነጥብ ነው ልዩነቱን ማወቅ ነው ሁለተኛው ደግሞ የምትይዙልኝ የምታስተውሉልኝ ነጥብ ምንድነው የምንናገረው ነገር በአጠቃላይ ከቁርአንና ከሐዲስ የተውጣጣ ብቻ መሆን አለበት ምክንያቱም የማናውቀውን ዓለም በራሳችን አቅል መፈትፈት ስለማንችል ይሄን ያለው ጀዛኩሙላሁ ኸይረን ወደ ጉዳዩ እንግባ ወደ ጉዳዩ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ሱረቱል ሙእሚኑን 12ኛው አያ ላይ ወለቀድ خلقنا الانسان من سلالة من طين የሰው ልጅ ህይወት የሚባለው ነገር አላህ Subhanahu Wa Ta'ala በጣም አጭር በሆኑ አያዎች ውስጥ ጨረሳቸው በጣም ይሄኛው እንደዚህ ይሆናል ብሎ ጨረሰ ያንን አያ እስቲ አብረን ተመልሰን እንመልከት 12ኛው አያ ላይ ወለቀድ خلقنا الانسان من سلالة من طين አለ ስለ አደም ጉዳይ ነገረን ከዚያ በኋላ ثم جعلناه نطفة في قرار مكين አለ ይሄ ደግሞ የሰው ልጅ ነው አሁን ያለው የሰው ልጅ የሚዋለድበት ሲስተም ስርዓት ነው ማለት ነው የመጀመሪያው የአደም ነው ከጢን የተፈጠረው የሰው ልጅ ከዚያ በኋላ ስለኛ ተናገረና ምን አለ ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر የሰው ልጅ የፍጥረት አካሄድን ወይ ደግሞ ሂደትን በአጠቃላይ በሶስት አያ ውስጥ ተናገረ የሚፈጠረው እንዲህ ነበር ከዘር ፍሬ መጣ ከዚያ በኋላ እንዲህ ሆነ ፈሳሽ ሆነ ከፈሳሽ በኋላ የሆነ ደም ሆነ ከደም በኋላ ደግሞ አጥንት ከአጥንት በኋላ ስጋ ለበሰ ከዚያ በኋላ እንደዚህ ሆነ በስተመጨረሻ ደግሞ አንሻናሁ خلقا آخر ለየት ያለ ፍጡር አድርገን ፈጠርነው አለ ከውሃን የመጣው ወደ ደምነት ተለወጠ እያለ ጥፍር ያለው ከዚያ ውሃ ጥፍር ተፈጠረ ከዚያ ውሃ ስጋ ተፈጠረ ከዚያ ውሃ አጥንት ተፈጠረ ከዚያ ውሃ ደግሞ ይሄ ካርቲሌጅ የሚባለው ተፈጠረ ይሄ ሁሉ የሰውን ሰውነት እንዳለ ይዞ ያለው ነገር ከዚያ ውሃ ተፈጠረ በስተመጨረሻስ فتبارك الله رب العالمين አለና ስለ ሐያት الدنيا ተናገረ እንዴ አልተናገረም ثم انكم بعد ذلك لميتون سبحان الله ተመልከቱት ምን ያክል የዱንያ ህይወት በጣም አጭር እንደሆነች ለመናገር እንኳን ጊዜ መፍጀት የሌለባት ተራ ነገር እንደሆነች በዚህ አያ እንረዳለን አሉ ዑለሞች ለምን አልጠቀሳትም ዱንያን እንደሌለች አድርጎ ነው የቆጠራት ማለት ነው እንዲህ ተፈጠራችሁ فتبارك الله رب العالمين الله سبحانه وتعالى فتبارك الله احسن الخالقين አሳምሮ የሚፈጥረው ጌታ አላህ Subhanahu Wa Ta'ala ከፈጣሪዎች ሁሉ የላቀው አምላክ የተባረከ ይሆናልና ከዚያ በኋላ ምን አለ ثم انكم بعد ذلك لميتون ከዚያ በኋላ ከተፈጠራችሁ በኋላ ማለት ነው ትኖራላችሁ አላለም ለመይቱን ሟቾች ናችሁ ስለዚህ የሞት ነገር የዱንያ ነገር ህይወት እንዳልሆነ በጣም ትንሽዬ ነገር እንደሆነች ነገርን ያንኑ ደግሞ ኑሯት ነው የተባለው እኛ እንደ ሙስሊሙ ረህበና አይደለም የታዘዘልን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሲያዙን እኮ ሰርታችሁ ኑሩ ነው ለፍታችሁ ዱንያ ላይ አንድ ግለሰብ እኮ ሰርቶ ራሱን ለመለወጥ ሲሰራ ቤተሰቦቹን ከሐራም ለመጠበቅ ራሱን ከሐራም ለመጠበቅ ሲሰራ አጅር ያገኝበታል የተባለው እኛ እንደ ሙእሚኖች ብታንስም ማለት ነው ነብዩ እኮ ሰለላሁ ዐለይሂ ወሰለም ስለ ዱንያ እጥረቷ ሲናገሩ እኮ ما انا والدنيا لكم እኔና ዱንያ ማለት እኮ ልክ የሆነ መንገደኛ እንደ መንገደኛ ሰው አድርጋችሁ ቁጠሩ አሉ ሰለላሁ ዐለይሂ ወሰለም የሆነን ዛፍ አገኘና የዚያን ዛፍ ጥላ ስር እንትን ለመደረግ ለመጠለል ጥላው ስር ተቀመጥኩኝና ከዚያ በኋላ ተነስቼ ሄድኩኝ ወደሚሄድበት ቦታ የሆነ ለመድረስ የምትሄድበት ቦታ አለ ዱንያ ማለት ደግሞ ትንሽዬ ጥላ ናት ጥላው እንዳታታልለን ራሳችንን ማስተዋወስ አለብን ስለዚህ ዱንያ በዚሁ አለቀ خلاص ዱንያ አላህ Subhanahu Wa Ta'ala አንድ አያ እንኳን አላስገባላትም በዚህ መሃል ማለት ነው فتبارك الله احسن الخالقين ثم انكم بعد ذلك لميتون ከዚያስ حتى موته ራሱ ቀብር ውስጥ የምትኖርበት ህይወት አጭር መሆኑ አላህ Subhanahu Wa Ta'ala ሲያሳውቅክ ثم انكم بعد ذلك ثم انكم يوم القيامه تبعثون ከዚያ በኋላ ደግሞ ትሞታላችሁ ሞታችሁ ቀብር ከገባችሁ በኋላ ምን ትሆናላችሁ الله سبحانه وتعالى ያነሳችኋል يوم القيامه تبعثون يوم القيامه ደግሞ الله سبحانه وتعالى ያነሳችኋል አለ ስለዚህ ዱንያ በጣም አጭር ናት ስለሞት ጉዳይ ደግሞ እናውራ ስለሞት ጉዳይ እናውራ ሲባል ደግሞ ወደ ሞት ገብተን ከማውራታችን በፊት የመሞቻ ሂደት አለ አይደል ሰው እኮ ሊሞት ሲል የመሞቻ ሂደት አለው ከነዚያ ሂደቶች መካከል የመጀመሪያው ኢህቲዳር ይባላል ወይ ደግሞ ሰክራቱል ሞት የምንለው ኢህቲዳር ብሎ ማለት አንድ ግለሰብ ሊሞት ሲል የሚያሳየው የሚያልፍበት
ፕሮሰስ ነው የሚያልፍበት ሂደት ነው ነፍሳችን ከኛ ተለይታ የሆነች ነፍስ ከአካል ተለይታ አላህ Subhanahu Wa Ta'ala الله يتوفى الأنفس حين موتها والتي لم تمت في منامها እንዳለው የሰው ነፍስ ከሰው ልጅ ሲነጥል ነፍስ ከአካል ስትነጠል የሚደረገው ሂደት ሰክራቱል መውት ይባላል ይሄ ሰክራቱል መውት ሂደቱ እንዴት ነው ደስ የሚል ነገር አለው የሚከብድ ነገር አለው በስንት ይከፈላል አንዳንድ ዑለሞች ለሁለት ይከፍሉታል ሰክራቱል መውትን ለሁለት ሲከፍሉት የሰክራቱል መውት መግቢያና መደምደሚያ አድርገው ነው የሚናገሩት መደምደሚያ አለው መግቢያም አለው ማለት መግቢያ ሲባል ያው ከጀመረበት ጊዜ ጀምሮ ወደ መደምደሚያው እስከሚቃረብበት ሰዓት ድረስ ያለችዋ እንደ መግቢያ ተደርጋ ነው የምትቆጠረው ከዚያ በኋላ መደምደሚያ ይመጣል ሰክራቱል መውት በጠቢዓው በሁለት የከፈሉት ዑለሞች ለምንድን ነው የከፈሉት ሲባል ሁኔታው ስለሚለያይ ነው አንድ ግለሰብ ሰክራቱል መውት ውስጥ ሲገባ መግቢያው ላይ ሁሉም ሰው እኩል ነው ወላ መልካም ሰው መጥፎ ሰው ማንንም ሰው ሊያመው ይችላል ህመም ሊሰማው ይችላል ላይሰማው ይችላል ይሄ ኖርማል ነገር ነው ላ ሙእሚኑም ሰክራቱል መውት አካባቢ ሲደርስ መግቢያው ላይ ሊታመም ይችላል ነብዩ ሰለላሁ ዐለይሂ ወሰለም እኮ እሳቸው ሞታቸው ላይ በጣም ታመው ነበር ከሞታቸው ፊት በጣም ታመው ነበር ምን ላይ ሲባል የሰክራቱል መውቱ መግቢያ ላይ በነበሩበት ሰዓት በጣም ታመው ነበር እሳቸው ሰለላሁ ዐለይሂ ወሰለም አላ ኢነ ሊልመውት ለሰከራት ነበር ያሉት ስካር አላት ሞት ለካ ስካር አላት የሚል ነገር ተናገሩ የሞት ስካር የሞት ጣዕረ ሞት የሚባለው ስካር የሚባለው መነሻው ላይ ለሁሉም ሰው እኩል ነው መልካምም ሆንክ ክፉ ሰው ማንንም ሰው ኖርማል ነው ቀለለህም ከበደህም ኖርማል አድርገው ወሰደው የሚከብደው ከዚያ በኋላ የሚመጣው ስለሆነ መደምደሚያው ላይ ሁሉም ነገር ይለያል እንዴት መደምደሚያው ላይ ያለውን ነገር ነው ብዙ ጊዜ አሐዲቶች የሚናገሩት ማለት ነው አላህ Subhanahu Wa Ta'ala አንድ ባሪያ ወደ ሰክራቱል መውት ወደ ጣዕረ ሞት ከገባ በኋላ መጨረሻ ላይ እኮ ጣዕረ ሞቱ የሚገባደደው ምንድነው በሞት አይደል ልክ ባሪያው ሞቶ ወደ አኺራ ሊገባ ሲል يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة بدنيا بآخرة لمن تبال سيبال هنا ترانزيشن انتنا لج بارت لج ጣዕረ ሞት የሚባለው ያን ነገር ለማስተሳሰር ነው ዱንያ ላይ ሲኖር لا اله الا الله ያለ ነው የሚኖረው ሊሞት ሲል ደግሞ አላህ Subhanahu Wa Ta'ala እርጋታን ይሰጣዋል ያረጋጋዋል በመንድነው የሚያረጋጋው ሲባል ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه الا تخافوا ولا تحزنوا وابشروا بالجنه التي كنتم توعدون ሶስት ነገር ቃል ይገባላቸዋል አንደኛ لا تخافوا አትፍሩ ይባላሉ ولا تحزنوا እንዲው አዘኔታ አይግባችሁ ወይ ደግሞ ጭንቀት አይግባችሁ ይባላሉ ፍርሃት የለም ጭንቀት የለም ከዚያስ وابشروا ደስ ይበላችሁ بالجنه التي كنتم توعدون ቃል ተገብቶላችሁ በነበረችው ጀነት ደስ ይበላችሁ ምክንያቱም ዱንያ ላይ ያለን ሁላችንም ቃል ተገብቶልናል ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ كل امتي يدخلون الجنه الا من ابى قيل ومن يابى يا رسول الله قال من اطاعني دخل الجنه ومن عصاني فقد ابى ማንም ግለሰብ ጀነትን መግባት እስከፈለገ ድረስ ጀነትን መግባት ይችላል እንቢ ካለ ግን ጀነትን አይገባትም አሉ እንዴ ማን ነው እንቢ የሚለው አንተ የአላህ መልእክተኛ ብለው ሰሃቦች ሲጠይቁ ምን አሉ من اطاعني دخل الجنه እኔን ቃሌን ሰምቶ የተከተለኝ ጀነትን ይገባል ያልሰማኝ ሰው ደግሞ ጀሃነም ይገባል ብለው ተናገሩ ሰለላሁ ዐለይሂ ወሰለም ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም ትእዛዝን ሰምቶ ቃላቸውን የፈጸመ በአጠቃላይ ጀነት ገቢ ይሆናል ለዚያ ነው وابشروا بالجنه التي كنتم توعدون ነቢያቶች መተው እናንተን ሲያበስሩ የነበሩና እናንተን ቃል ሲገቡላችሁ በነበረችው ጀነት እንኳን ደስ አላችሁ ደስ ይበላችሁ ይባላሉ ከዚያ በኋላ እነዚያ የአላህ ባሮች ዱንያ ላይ መኖርን አይፈልጉም ኢቭን እድል ተሰጥቷቸው እንኳን ወደ ዱንያ ተመለሱ ቢባሉ አይመለሱ ለምን خلاص አላህ Subhanahu Wa Ta'ala በመልካም መንገድ ሊገናኙ እንደሆነ ገብቷቸዋል አኺራው ፊት ለፊታቸው ስለዘረጋላቸው አኺራን እንጂ ዱንያ ማሰብ የሚባለው ነገር ሙሉ በሙሉ ከፊታቸው ይጠፋል ከፊታቸው ይዘጋል ማለት ነው እንዲሁም እኮ አላህ Subhanahu Wa Ta'ala በሌላ አያ ላይ ሲናገር ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ በሰፊው የተናገሩበት ሐዲስ አለ የዓኢሻ ሐዲስ እስቲ ኢንሻአላህ ሐዲሱን መጨረሻ ላይ እናገርበታለን በመጀመሪያ ምንድነው ሙእሚኖች እንዳልኳችሁ የጣዕረ ሞቱ መግቢያ ላይ ሊያማቸው ይችላል ሊታመሙ ይችላሉ ህመም ሊሰማቸው ይችላል መጨረሻ ላይ ግን ደስታ ነው የሚሰማቸው ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ወሰዱ እስቲ የሙእሚኖች መሪ የሚባሉትን እሳቸውን ታላቁ ነብይ ሰለላሁ ዐለይሂ ወሰለም እሳቸውን ምልክት ለትምህርት ስትወስዷቸው ምን ነበር መጀመሪያ ላይ ሲያማቸው ነበር አይደል በጣም አሟቸው ነበር መጨረሻ ላይ ግን ሞታቸው አፋፍ ላይ ሲሆኑ መጨረሻ ላይ የተናገሯት ነገር
በል ረፊቅ አልአዕላ ሲሉ ነበር የላቀውን ታላቁን ጉርብትና ሲሉ ነበር የላቀውን ጉርብትና አላህን Subhanahu Wa Ta'ala ሲለምኑት ፊርደውስ አልአዕላን እየለመኑት አላህን Subhanahu Wa Ta'ala የሳቸውን ቦታ አላህን እየተናገሩ ነበር ይሞቱት ስለዚህ ጀነት ውስጥ ያላቸው ቦታ ታይቷቸው ነው ያን ነገር ሲናገሩ የነበረው ማንኛውም ሙእሚን ደግሞ ሊሞት ሲል መጀመሪያ ላይ ሊያመው ይችላል እንዳልኳችሁ ሊሰማው ይችላል ህመም ሊሰማው ይችላል ግን ሞቱ መጨረሻ ላይ ሲደርስ ቢሻራ ይመጣለታል ደስ ይለዋል ወአብሽሩ ቢልጀነቲ التي كنتم توعدون ቃል በተገባላችሁ ጀነት ደስ ይበላችሁ ይባላሉ ከዚያ በኋላ ደስ ባላቸው መልኩ ወደ አኺራ ይሄዳሉ ደስ ብሏቸው በደስታ ወደ አኺራ ከሄዱት ባሮቹ አላህ ያድርገን ይያልኩ ሁለተኛው ሲንፍ ደግሞ አላህን ይካዱ ባሮች ናቸው ወልዒያዱ ቢላህ አላህ ይጠብቀን ሁላችንንም ይህንን ቃሌን የሚሰማን ሰው በአጠቃላይ አላህ Subhanahu Wa Ta'ala በጀሃነም ላይ ሙሐረም አላህ Subhanahu Wa Ta'ala ያድርገን አላህ ጀሃነም የማይገቡትን በሞታቸው ዕለት የማይጨነቁትን ያድርገን ረብል ዒዘቲ ወልጀላል እነኛ አሁን የጀሃነም ሰዎች ደግሞ መጀመሪያ ላይ እንደነገርኳችሁ ሁሉም ሰው እኩል ነው ብያችኋለሁ መግቢያው ላይ የጣረ ሞቱ መጨረሻ ላይ እንዴት ይሆናሉ ሲባል ولو ترى إذ يتوفى الذين كفروا الملائكة يضربون وجوههم وأدبارهم على الله سبحانه وتعالى ملائكة النسون بتفي يمتاچاچو يتوغا فيتاچون بتفي يالچ جرباچون بتفي يالچ እየደበደበች ተወስዳቸዋለች አለ አላህ Subhanahu Wa Ta'ala حتى የሞታቸው ሰዓት ላይ ራሱ ሲሞቱ ራሱ ጣረ ሞት ላይ ሆነው እየተደበደቡ ነው የሚወሰዱት እንዴ ነው ታዲያ ሲደበደቡ ማናየው እና ያለ እንዴ አናይም ሲደበደቡ እንኳን ሲደበደቡ ሲጮሁም ማንሰማም ከሞቱ በኋላ እኮ ይጮሃሉ አይደል ናም ይጮሃሉ ቀብራቸው ውስጥ ሲገቡ ጮሃታቸውን ግን አንሰማም በሃይሞች ይሰማሉ እንዴት ነው ማንሰማው ቅድም ተናግረን ነበር መጀመሪያ ላይ የተግባባነው እኮ ሁሉም ዓለም ፕሪንሲፕሉ ይለያያል ብያቸዋለሁ ህግጋቱ ይለያያል እዚህ ዓለም ላይ ያለው ህግ እዚያ ጋር ይሰራም ብያቸዋለሁ ያን ያለው ስለዚህ መላእክቶች እየደበደቧቸው በጥፊ ያሏቸው ይወስዷቸዋል እየደበደቧቸው ማለት ነው ይሄን ደግሞ ከቁርአን አያ ነው የወሰድነው ሌላ አያ ላይ ደግሞ አላህ Subhanahu Wa Ta'ala ሲናገር እኮ ስለነሱ ጉዳይ ወልመላኢከቱ ባሲጡ አይዲሂም አለ መላእክቶች ደግሞ እጆቻቸውን ከፍተው اخرجوا انفسكم اليوم تجزون عذاب الهون بما كنتم تقولون على الله غير الحق ዱንያ ላይ ያላችሁ አላህ ላይ የፈለገውን ነገር ስትቀጥፏል ነበር እንዴ ነው የሚባሉት ዱንያ ላይ ያለው አሁን ላይ የአላህ ባሮችን ያስቸገሩ ሰዎች አሉ አላህ Subhanahu Wa Ta'ala ከነሱ አያድርገንና እነኚህ በአጠቃላይ ለአኺራ ሲቀርቡ ሁሉም መልካም ለመምሰል ይጥራል ሁሉም ህይወትን ሲኖር ሁሉም መልካም መሆንን ሲመኝ ወላኪን አላህ Subhanahu Wa Ta'ala አንድንም ሰው ሐቁን አያጠፋም መልካም የነበረው በመልካምነቱ ይመነዳል መጥፎ የነበረው በመጥፎነቱ ይመነዳል ምንዳው ደግሞ የሚጀምረው ከዚሁ ከዱንያ ነው ካፊሮች እየተደበደቡ ነፍሳቸው መውጣት ትጀምራለች የነፍስ መውጣት ስትወጣ ግን ጣረሞቱ ሲያልቅ አስተላለቁ እንዴት ነው ይለያያል እንዴ አው ይለያያል መጨረሻ ላይ ጣረሞቱ መጨረሻ ላይ ሲደርስ ሁለት አይነት አስተላለቅ ነው ያለው መጀመሪያው የሚያልቀው መጀመሪያው የሚቀለው የሙእሚኑ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሐኪም የዘገቡት ሐዲስ ላይ አንድ ሙእሚን ሲሞት ነፍሱ ልክ የውሃ እቃ አይደል ውሃ የሚቀዳበት እቃ ከዚያ የውሃ እቃ ውሃው መልሰን ስንቀዳው እንዴት ነው ቀስ ብሎ አይደለም የሚወርደው ውሃው ልክ ውሃው ቀስ ያለ ሾልካ እንደምትወርደው ሁሉ የሙእሚን ነፍስም ቀስ ብላ ትወጣለች አሉ መጨረሻ ላይ ወናሽጣቲ ነሽጣናት ቀስ ብሎ ነው የሚወርደው የካፊሩ ሲባል ደግሞ ጥጥ በውሃ ሲረጥብ አይታችሁ ከሆነ በጣም ይተሳሰራልና ይያያዛል በውሃ ከረጠበ ማለት ነው በውሃ የረጠበን ጥጥ የሆነም ብረት ነገር መሐሉ አስገብተን መሐሉ የምናስገባው ብረት ደግሞ በየቦታው ማለትም ብረቱ ላይ በጣም ብዙ የሆኑ ማንጠልጠያዎች አሉ ያንን ጥጥ ይዘው ለመውጣት የሚታሰርባቸው ወይ ደግሞ የሚደረግባቸው ማለት ነው ሰፋድ የሚባለው ያ ነው ብረት ነው ብረቱ ደግሞ ብዙ እንትኖች አሉት ብዙ መያዣዎች አሉት ያንም ጥጡን ቆንጥጦ ለመያዝ ማለት ነው ከዚያ ጥጥ ውስጥ ያንን ብረት ጎትቶ ሲያወጡት እንዴት ነው የሚሰማው አስቡት እስቲ አጠር አድርጌ ልንገራችሁ ቀስት አይደለም የሚጠቀሙት ጦርነት ላይ ከቀስቶች መካከል በጣም መጥፎ የሚባለው አንድ ቀስት አለ ያ ቀስት እንዴት ነው ሲገባ በቀጭን አፍ ይገባና ከገባ በኋላ ይከፈታል ውስጥ ሰውነቱ ሲገባ ይከፈታል ከተከፈተ በኋላ ለማውጣት ስትታገል ሰውነቱ ውስጥ ያለው እንዳለ እየበጣጠስክ ነው የምታወጣው ስለትም ስላለው እየበጣጠሰ ነው የሚወጣው
ልክ እንደዚያ እርጥብ የሆነን ጥጥ ይሄንን ብረት አስገብተን እየጎተትን ገብቷችኋል አይደል? ምን ያክል እንደሚከብድ እስቲ ያስቡት እናንተ ራሳችሁ ማለት ነው። ያንን በሚከብድ ሁኔታ ነው እየተጎተተ የሚወጣው። ሐታ መላእክቶች መተው ካፊሩን በጥፊ ሲሉት ሲመቱት ነፍሱ ይበተናል ነው የሚባለው። ነፍሱ ይበተናል። ይሄም ሐዲስ ውስጥ ያለ ነገር ነው። ተፈረቁ ነፍሱሁ ነው። ነፍሱ ይበተናል ሰውነቱ ውስጥ ማለት ነው። ነፍሱ ስትበተን ያቺ የተበተነችውን ነፍስ በአንዴ ተጎትታ እንድትወጣ ይደረጋል። እየተበጣጠሰ ይወጣል ማለት ነው። የሙእሚን የነፍስ አወጣጥ እንዲህ ቀለል ያለ፣ የካፊሩ ደግሞ እንዲህ የከበደ ነው። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። በጅምላ ጉዳዩን ስንመለከት የሞት ጉዳይ ለሙእሚኑ መልካም ነገር መጨረሻ ላይ፣ ለካፊሩ ደግሞ መጥፎ ነገር ነው። ይህን ነገር የምንረዳበት ትልቅ ሐዲስ ደግሞ እናታችን አይሻ የዘገበችው ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ጋር ተቀምጠው ይናገራሉ። አላህ ሱብሓነሁ ወተዓላ እሱም መገናኘት የሚፈልጉትን ባሮችን እኮ መገናኘት ይፈልጋል፣ እሱም መገናኘት የሚጠሉትን ደግሞ አላህም እነሱም መገናኘት ይጠላል ሲባል እናታችን አይሻ ግራ ቢገባት ጠየቀች፣ አንቱ የአላህ መልእክተኛ ሆይ እኛ እኮ ህይወትን እንወዳለን፣ ታዲያ ይሄ አላህም መገናኘት መጥላት ይሆናል እንዴ ብላ ስትጠይቅ እንዳልሆነ ነገሯትና አላህ ሱብሓነሁ ወተዓላ ባሮቹ ሊሞቱ ሲሉ አኺራ ላይ ያላቸው መናዚል እንደሚያሳያቸው፣ ባሮቹ መልካም ነገር ከሰሩ አላህም መገናኘት እንደሚፈልጉ፣ መልካምን ነገር ካልሰሩ ደግሞ አላህም መገናኘትን እንደሚፈሩና እንደሚጠሉ ነገሩ ሰለላሁ ዐለይሂ ወሰለም። ከዚህ የምንረዳው ምንድነው ብለን ተመልሰን ካየን ደግሞ ምንድነው ሞቱ ላይ ከደረስን በኋላ የመጨረሻው ፓርት ላይ ከደረስን በኋላ ሁሉም ሰው እንደየስራው ነው። መልካም ነገር ሰርቶ ያስተላለፈ ሰው ቶሎ መሄድ ይፈልጋል። ሰርቶ ያላስቀመጠ ሰው ደግሞ የሚሄድበት ቦታ እንዳለ خراب ስለሆነ መሄድን አይፈልግም፣ ይፈራል ማለት ነው። አላህ ይጠብቀን ሁላችንንም። መልካም ነገር ሰርተው ወደ መልካም ዓለም መጓዝ የሚፈልጉ መልካም ባሮቹ አላህ ያድርገን። ስለዚህ ወንድሞችና እህቶች ይሄን ይመስላል ያሟሟቱ ሂደት። ሞት ማለት ምንድነው? ሞቱ በራሱ ምንድነው? ሞት መخلوق ነው፣ ፍጡር ነው። ሞት ማለት هو الذي خلق الموت والحياة هو الذي الله سبحانه وتعالى ብሎ ማለት እኮ الذي خلق የፈጠረ አምላክ ነው። ምንን? الموت ሞትን የፈጠረ والحياة ህይወትንም የፈጠረ አምላክ ነው። ስለዚህ ሞት ብሎ ማለት ፍጡር ነው። حتى ቂያም ዕለት እኮ አላህ سبحانه وتعالى ሞትን አምጥቶ ሰዎቹ ባሮቹ መሃል እኮ ያርዳል አይደለም የሚባለው። ስለዚህ ሞት ፍጡር ነው። ልክኛ ፍጡር እንደሆነ ነው፣ ሰማይ ፍጡር እንደሆነው፣ ምድር ፍጡር እንደሆነው ሁላ ሞትም ፍጡር ነው። ፍጡርነቱ ግን ከኛ የሚለይ ነገር አለው። ሞት ፍጡር ነው፣ ከኛ ግን የሚለይ ነገር አለው። ኢንሻአላሁ ተዓላ ቀጣዩን ነገር ደግሞ ከሞት በኋላ የሚከሰተው ነገር ምን ነው የሚለውን ነገር አላህ ካገራልን በቀጣዩ ክፍል የምናይ ይሆናል። ኢን አሰብቱ ፈሚን አላህ ወኢን አኽጣቱ ፈሚን ነፍሲ ወሚን الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. استمجرش ደግሞ ዱዓ አድርጌ እስቲ ልለያችሁ። አላህ Subhanahu Wa Ta'ala ኻቲማቸው ያማረላቸው መልካም ባሮች ያድርገን። መጥፎ ስራዎቻችንን አላህ ይቅር ይበለን፣ መልካም ስራዎቻችንን አላህ ይቀበለን። ጥሩ ነገር ሰርተው አኺራቸውን አሳምረው ሞት አፋፍ ላይ ሲደርሱ ደግሞ በደስታ ወደ አኺራ የሚቀላቀሉ ባሮች ያድርገን። والسلام عليكم ورحمة الله وبركاته. لا تنسوني من صالح دعائكم بدعاء أترسون.